Find the slope and the equation of the line determined by the following pair of points. Also find the y and x intercepts if any and draw which line. እዚህ ጋር የሚጠይቀው ስሎፑን ነው አንደኛ፣ ኢኩዌሽን ኦፍ ዘ ላይንን ይጠይቃል ሁለተኛ፣ y እና x ኢንተርሰፕትስ እነሱም ካሉ ይጠይቃል። ሶ እዚህ ጋር ሁለት ፖይንቶችን ሰጥቷል። ሁለት ፖይንቶችን ሰጥቶ ስሎፑን ስራ ካለ ስሎፕ ማለት ከሁለቱ ፖይንቶች y2 y1 ኦቨር x2 x1 ነው። ሶ እንደ y2 እንደ 2 ይሄን እንደ 1 ይሄን ከያዘን y2 2 ሲቀነስ y1 2 ኦቨር x2 3 ሲቀነስ x1 0 2 2 0 ኦቨር 3 0 3 0 ኦቨር 3 ነው የሚመጣው። ስሎፑ 0 ነው። 0 ኦቨር 3 0 0 ማለት ሆሪዞንታል ላይን ነው ያለው ነው ወይንም y ኢንተርሰፕት ነው ያለው። ኢኩዌሽኑ ምን ይሆናል? ኢኩዌሽኑን ስንሰራ y y1 አንዱን እንውሰድ፣ እቺን እንውሰድ y 2 ኦቨር x x1 x 0 ኢኳል ቱ 0 ነው የሚሆነው። x ከ0 ጋር y 2 ኢኳል ቱ 0 ይሆናል። ስለዚህ y ኢኳል ቱ 2 ይሄ y ኢንተርሰፕቱ ነው። ያ ማለት y ኢኳል ቱ 2 ማለት ላይኑ xy ላይ 1 2 እቺን ፖይንት ነክቶ የሚያልፍ ላይን ነው፣ ሆሪዞንታል ላይን ነው y ኢኳል ቱ 2 የተባለ ላይን። ስለዚህ የሚነካው ፖይንት 0.2 ነው። ይሄ ምን ይባላል? y ኢንተርሰፕቱ 0.2 ይባላል። ቢ ላይም እንደዚህ ሰጥቶናል። የመጀመሪያው ስሎፑን ስሩ ነው y2 y1 ቺን 2 ቺን 1 ካልን 3 0 ኦቨር ስሎፑ x2 x1 2 2 2 3 0 3 ኦቨር 2 2 0 3 ኦቨር 0 አንዲፋይንድ ነው። ስለዚህ 3 ኦቨር 0 የሚባል ቁጥር የለም። ይሄ አንዲፋይንድ መሆኑ የሚያሳየው ቨርቲካል ላይን ነው። ስለዚህ ኢኩዌሽኑን ስንሰራ y y1 እቺን እንውሰድ 0 y 0 y ነው x2 x x1 2 ኢኳል ቱ አንዲፋይንድ በሚሆንበት ጊዜ የምንወስደው x 2 ኢኳል ቱ 0 የሚለው ወይንም x ኢኳል ቱ 2 የሚለውን ፖይንት ነው የምንወስደው። ስለዚህ x ኢንተርሰፕቱ እንደዚህ 1 2 x ኢኳል ቱ 2 ላይ ላይን እንደዚህ ያልፋል። ቨርቲካል ላይን መሆኑን ነው የሚያሳየው። ማን ላይ? x ኢኳል ቱ 2 ላይ ወይንም ያሉት ላይ 2 2 አለ የሚያመሳስላቸው። እዚህ y ኢንተርሰፕት ላይ ተመሳሳይ፣ እዚህ x ኢንተርሰፕት ላይ ተመሳሳይ እንደመጣ እናያለን። ሲ ላይ ደግሞ በኦሪጂን እና በ1.0 ኦሪጂን 0.0 ነው እስከ 1.0 ስሎፑ ስንት ይሆናል ነው። ስለዚህ ይሄን እንደ 1 ይሄን እንደ 2 እንይዛለን። ስሎፑ y2 y1 0 0 0 x2 x1 1 0 1 0 ኦቨር 1 0 ነው የሚሆነው። ስለዚህ ሆሪዞንታል ላይን ነው። ሆሪዞንታል ላይን y-ን ስናይ y ኢኳል ቱ 0 ላይ ስሎፑ 0 ከመጣ y ኢኳል ቱ እዚህ ጋር ያሉት y እንትኖች 0 ናቸው ወይንም y y1 0 ነው። y ኦቨር x ኢኳል ቱ 0 በሚለው y ኢኳል ቱ 0 ነው። እዛ ላይ ሆሪዞንታል ላይን አለው የላይኑ ኢኩዌሽን። ሌላኛው ዘ ኦሪጂን ኤንድ ኔጌቲቭ 1.0 ኦሪጂን 0.0 ነው። ይሄን እንደ 1 ይሄን እንደ 2 ይዘን ስሎፑን ስንሰራ y2 y1 0 0 0 x2 x1 1 0 1 0 1 ይሆናል። ስሎፑ 0 ነው። አሁንም ሆሪዞንታል ላይን ነው ስሎፑ 0 ሲሆን እና y-ን በምናይበት ጊዜ y ኢንተርሰፕቱ አሁንም እንደዛ ነው። y ኢኳል ቱ 0 የሆነ y ኢንተርሰፕት ነው ያለን። ስለዚህ ስቲል x አክሲስ ነው የማንም ማለት ነው። እንደዚህ ሆሪዞንታል አክሲሱ ሆሪዞንታል ላይን ነው ላይኑ x እንደዚህ x አክሲስ ላይ ያለ ነው። x አክሲስ ላይ የሚያደርግ የሚተኛ ላይን። ሌላው ዘ ኦሪጂን 0.0 እና 1.2 በዛ ያለ ስሎፑ ምን ይሆናል? ስሎፕ ኢኳል ቱ y2 2 ሲቀነስ y1 0 ኦቨር x2 1 ሲቀነስ 0። ስለዚህ 2 ሲቀነስ 0 2 ኦቨር 1 ይሆናል ስሎፕ
2 ኦቨር 1 ማለት 2 ነው። ስሎፑ 2 ነው። ኢኩዌሽኑ y ማይነስ y1 እዚህ ጋር y1 እና x1 0 0 ሆኖ y ኦቨር x ኢኳል ቱ 2 ይሆናል። x ከሁለት ጋር y ኢኳል ቱ 2x ይሆናል። ላይን ኦፍ ኢኩዌሽኑ 2x ይመጣል። እዚህ ጋር ደግሞ በኦሪጂን እና በ1.3 ኦሪጂን 0.0 ነው። ሶ ስሎፑ ምን ይሆናል? ይሄን 2 ይሄን 1 እንላለን። y2 ኔጌቲቭ 3 ማይነስ 0 x2 1 ማይነስ 0 ኔጌቲቭ 3 ኦቨር 1 ኔጌቲቭ 3 ይሆናል። እሺ ኢኩዌሽኑስ y ማይነስ y1 0 ካልን y ኦቨር x ኢኳል ቱ ስሎፕ ኔጌቲቭ 3 ከx ጋር y ኢኳል ቱ ኔጌቲቭ 3x ኢኩዌሽኑ እንዲህ ይሆናል። ኔጌቲቭ 3x የሚል ኢኩዌሽን ይመጣል። ስሎፑ ኔጌቲቭ 3 ነው። በ1.2 እና በዚህ መሃል ያለው እንግዲህ መስራት ነው። በተመሳሳይ መንገድ እያለን መሄድ ነው። ስሎፕ ይሄን 2 ካልን ይሄን 1 ካልን y2 minus y1 4 minus 2 x2 minus x1 3 minus 1 4 minus 2 2 3 minus 1 2 over 2 1 ስሎፑ 1 ከሆነ ላይን ኦፍ ኢኩዌሽኑ y equal to y minus y1 1 ይሄን ካለን y minus 2 over x minus 1 equal to slope x minus 1 ከአንድ ጋር ሲባዛው y minus 2 equal to x minus 1 ከአንድ ጋር ሲባዛ x minus 1 ይሆናል። minus 2 ወደዛ ሲሻገር y equal to x minus 1 minus 2 plus 2 ሆኖ ይመጣል። y equal to x minus 1 plus 2 x plus 1 ይሆናል። ላይን ኦፍ ኢኩዌሽኑ x plus 1 ይሆናል። ለዚህ y ኢንተርሰፕት ስራ ከተባለ xን 0 ማድረግ ነው። xን 0 ስናደርግ y equal to 1 ይሆናል። ይሄ ነው 0.1 x ኢንተርሰፕት ይሄ y ኢንተርሰፕት ይባላል። x ኢንተርሰፕት ስራ ከተባለ yን 0 ማድረግ ነው። yን 0 ስናደርግ 0 equal to x plus 1 ይሆናል። ስለዚህ ያ ማለት x plus 1 equal to 0 ማለት ነው። 1 ወደዛ ሲሻገር x equal to minus 1 ይሆናል። ስለዚህ minus 1.0 x ኢንተርሰፕት ነው። x ኢንተርሰፕት y ኢንተርሰፕት እያለን አንዱን ኢኩዌሽኑን ካገኘን በኋላ 0 እያደረግን መስራት ነው። ሌላው ሁሉም ተመሳሳይ ነው። የሚከብድ ነገር የለውም። ሰሩትና ራሳችሁ ሞክሩት። find the slope and equation of line whose angle of inclination is theta and passes through the point P ቴታ ሰጥቶናል። በዚህ ፖይንት ያልፋል ነው። ቴታ አንግል ከሰጠንና ፖይንት ከሰጠን ምንድነው የምናደርገው? y ማይነስ ያንን ፖይንት 1 ብለን ነው x1 y1 ብለን ነው y minus y1 over x minus x1 equal to tan ቴታ ብለን ነው የምንሰራው። tan ቴታ ስሎፑ ነው እና አሁን አንግሉን ማወቅ ነው። የአንግል ቫልዩ ማወቅ ነው። y minus y1 አንድ ነው። ለምሳሌ እዚህ x minus x1ም አንድ ነው equal to tan 1 over 4 pi ማለት pi over 4 ነው። pi over 4 ማለት 45 ዲግሪ ነው በዲግሪ። tan 45 ዲግሪ ደግሞ አንድ ነው። ይሄንን በካልኩሌተር ማየት ትችላላችሁ። አንድ ነው። ስለዚህ 1 ይሆናል። ሶ ይሄ ከዚህ ጋር ሲባዛው y minus 1 equal to አንድ ጊዜ x minus 1 x minus 1 ይሆናል። minus 1 ወደዛ ሲሻገር y equal to x minus 1 plus 1 ሆኖ ይሄዳል። minus 1 በፕላስ 1 ጠፍቶ y equal to x ይሆናል። ላይን ኦፍ ኢኩዌሽኑ y equal to x ይመጣል። ስሎፕ ብሎ ለጠየቀው tan ቴታ ነው ስሎፕ። ሁሉ ጊዜ ወቁታ ስሎፕ ማለት tan ቴታ ነው አንግል ሲሰጥ። ስለዚህ ስሎፑ 1 ነው። እዚህ ጋርም በተመሳሳይ ነው። ሌላ ልዩ ነገር የለውም። ቴታው ፓይ ኦቨር 4 ነው ስቲል። ስለዚህ ስሎፑ 1 ነው። የዚህ y ማይነስ y1 1 ነው። x ማይነስ x1 x ማይነስ 0 equal to 1 ሶ ምን ይሆናል? x minus 0x ስለሆነ x ከአንድ ጋር x ይሆናል። y minus 1 equal to x minus 1 ወደዛ ሲሻገር y equal to x plus 1 ይሆናል። ኢኩዌሽኑ ይሆናል። ስሎፑ 1 ነው። the same ቴታ 3 over 4 pi ሲባል ማወቅ ያለባችሁ ፓይ 180 ዲግሪ ነው። ስለዚህ 3 ጊዜ 180 ዲግሪ ሲካፈል ለ4 ነው።
180 ለ4 45 45 ጊዜ 3 135 ዲግሪ ታን 135 ዲግሪ ስንት ነው ከተባለ -1 ነው። ካልኩሌተር መጠቀም ወይንም ደግሞ እዛው 135 ዲግሪ ማለት ከዚህ 90 ዲግሪ ቀና ይልና እዚህ 45 ይገባል። ከዚህ 45 እንደማለት ነው። ሰከንድ ዲግሪ ላይ ታን 45 ነው ማለት ሰከንድ ዲግሪ ላይ ሰከንድ ኳድራንት ላይ ታን ኔጌቲቭ እንደሆነ እናጋለን። ስለዚህ ታን 45 አንድ ከሆነ ኔጌቲቭ 1 ይሆናል። ታን 135 ስለዚህ ስሎፑ ስንት ነው? -1 -1 ከሆነ y ማይነስ y1 አንድ አለ x ማይነስ 0 x ኢኳል ቱ -1 ብለን x ከ-1 ጋር አለ y ማይነስ 1 ኢኳል ቱ -x ይሆናል። x ታይምስ -1 ማይነስ 1 ወደዛ ሲሄድ y ኢኳል ቱ -x ፕላስ 1 ይሆናል ነው ኢኩዌሽኑ እንዲሆናል። ቴታ 0 ሲሆን ታን 0 0 ነው። ስለዚህ ስሎፑ 0 ይሆናል። ታን 0 ዲግሪ 0 ስለሚሆን ስሎፑ 0 ከሆነ ኢኩዌሽኑ ምንድነው የሚሆነው? y ማይነስ y1 አንድ አለ ኦቨር x ማይነስ x1 0 አለ ኢኳል ቱ 0 0 ከx ጋር 0 ይሆናል። ስለዚህ y ማይነስ 1 ኢኳል ቱ 0 y ኢኳል ቱ 1 ነው የሚሆነው ኢኩዌሽኑ። ሶ x ኢንተርሰፕቱም ማለት y ኢንተርሰፕቱ 0.1 ይሆናል። x 0 ሲሆን y 1 x ኢንተርሰፕት የለው 1 ኦቨር 3 ፓይ ኦቨር 3 ማለት 60 ዲግሪ ማለት ነው። ስለዚህ ታን 60 ዲግሪ ስንት ነው ከተባለ ራዲካል 3 ነው። ስለዚህ ስሎፑ ምን ይሆናል? ራዲካል 3 ታን 60 ዲግሪ ራዲካል 3 ስለሚሆን ስለዚህ y ማይነስ y1 3 ኦቨር x ማይነስ x1 1 ኢኳል ቱ ራዲካል 3 ነው የሚሆነው። ሶ ይሄ ከዚህ ጋር ሲባዛ y ማይነስ 3 ኢኳል ቱ ራዲካል 3 ታይምስ x ማይነስ 1 y ማይነስ 3 ኢኳል ቱ ራዲካል 3 ታይምስ x ይሄ x ንም ማይነስ 1 ማይነስ ራዲካል 3 ይሆናል። ማይነስ 3 ሲሄድ y ኢኳል ቱ ራዲካል 3x ማይነስ ራዲካል 3 ያለ ፕላስ 3 ይሆናል። ሶ y እንዲሆናል y ኢንተርሰፕት ስራ ከተባለ x ን 0 ማድረግ ነው። x 0 ሲሆን y ኢንተርሰፕት ስንት ይሆናል ከተባለ x 0 ሲሆን እቺ 0 ስትሆን ምን ትሆናለች? y ኢኳል ቱ ማይነስ ራዲካል 3 ፕላስ 3 ነው የሚቀረው። ሶ ይሄ y ኢንተርሰፕት ይባላል። ሶ x 0 ኮማ ማይነስ ራዲካል 3 ፕላስ 3 ነው y ኢንተርሰፕት። x ኢንተርሰፕት ስራ ከተባለ ደግሞ y ን 0 ማድረግ ነው። እቺ 0 ስትሆን እነዚህ ይቀራሉ። ለዛ ሶልቭ ማድረግ ነው። 0 ኢኳል ቱ ራዲካል 3x ማይነስ ራዲካል 3 ፕላስ 3 ይሆናል። x እንዲቀር ራዲካል 3x ምን ይሆናል? ኢኳል ቱ 0 እንደማለት ነው። ኢኳል ቱ ራዲካል 3 ወደዚህ ሲሻገር ፖዚቲቭ 3 ደግሞ ኔጌቲቭ ይሆናል። x እንዲቀር ኦቨር ራዲካል 3 ለሁሉ ራዲካል 3 x ምን ይሆናል? ይሄ 1 ይሆናል። 1 ማይነስ 3 ኦቨር ራዲካል 3 ይሆናል። እንደዚህ መስራት ይቻላል። ወይንም 3 ኦቨር ራዲካል 3 ማለት 3 ራዲካል 3 ኦቨር 3 እንደማለት ነው። 3 በ3 ይጠፋል። ይሄ ራዲካል 3 እንደማለት 1 ማይነስ ራዲካል 3 x። ስለዚህ y 0 ሲሆን x ኮማ y ሲጻፍ 1 ማይነስ ራዲካል 3 ኮማ 0 ይሄ x ኢንተርሰፕት ነው። በእንደዚህ አይነት መልክ ይጻፋል። እሺ BF ላይ ያለውን ራሳችሁ ስሩት በዚህ አይነት መንገድ። ስሎፑ ዘሴም ነው። ምን ይመጣል የሚለውን ራሳችሁ ሰርታችሁ ሞክሩ። ሶስተኛ ላይ find x and y intercepts and slope ይላል። እዚህ ጋር የላይኑ ኢኩዌሽን እንዲህ ተሰጥቷል። አንደኛ x እና y ኢንተርሰፕት ስሩ ነው የሚለው ብያችኋለሁ። x ኢንተርሰፕት ማለት y 0 ሲሆን ማለት ነው። y ቦታ 0 ስንተካ ምን ይሆናል? x ኦቨር 2 ማይነስ 0 ኦቨር 3 ይሄ 0 ይሆናል። ኢኳል ቱ 1 ይሆናል። x ኢኳል ቱ 2 ታይምስ 1 2 ነው የሚሆነው። ሶ x 2 y 0 እንደማለት ነው። y ኢንተርሰፕት ማለት x 0 ሲሆን x 0 ስንተካ 0 ይሆናል። ይሄኛው ፓርት እዚህ ማን ቀረ? ማይነስ y ኦቨር 3 ኢኳል ቱ y ይሆናል። 3 ከ1 ጋር ማይነስ y ኢኳል ቱ 3 ይሆናል።
ኔጌቲቭ በኔጌቲቭ ስናበዛ y ኢኳል ቱ -3 ይሆናል። ሶ ስንጽፍ ኤክሱ 0 y -3 ይሄ y ኢንተርሰፕት ይባላል። እሺ እንትኑን ጻፉ ሲባል ደግሞ ስሎፑን ስንጽፍ ስሎፕ ማለት y ኢኳል ቱ mx + b ፎርሙላ ይጽፈን የx ኮኤፊሺየንት ነው ስሎፕ የሚባለው። ስለዚህ ለy መጻፍ አለብን። ለy ስንጽፍ እዚህ ጋር ኦቨር 2 እና 3 ያለ አይደል? ስለዚህ የ2 እና የ3 ኤልሲኤም በ6 ማብዛት ነው ሙሉ ወይንም ደግሞ ጀስት እንዳለ መስራት እንችላለን። x ኦቨር 2 ወደዛ ሄድ እዚህ ማን ይቀራል? -y/3 ኢኳል ቱ x ኦቨር 2 ሲሄድ -x ኦቨር 2 እዚህ +1 አለ እንዲህ ይሆናል። y እንዲቀር በምን እናብዛ? በ3 ሁሉንም 3 ይጠፋል፣ -y ይቀራል። ይሄ በ3 ሲባዛ -3 ኦቨር 2 x ይሆናል። ይሄ በ3 ሲባዛ +3 ይሆናል። y እንዲቀር በማይነስ እናብዛ ሁሉንም፣ ማይነስ ይጠፋል። y ኢኳል ቱ የዚህ ማይነስ ጠፍቶ 3 ኦቨር 2 x ይሆናል። እቺ -3 ያደርጋታል። ኢኩዌሽኑ ይሄው የኤክስ ኮኤፊሺየንት ማን ነው? 3 ኦቨር 2። ስሎፑ ማን ነው? 3 ኦቨር 2። ቀጣዩ ምንድነው? ኤንድ ድራው ዘ ላይን ይላል። ላይኑን መስራት ነው። ላይኑን ለመስራት ኤክስ ዋይ አክሲስ እንሰራለን እና ላይኑን ለመስራት ብቸኛ የሚያስፈልገን ነገር ኢንተርሰፕቶቹ ናቸው። ኤክስ አክሲስን የቱ ጋር ክሮስ ያደርጋል? ዋይ አክሲስ 2,0 እና 0,-3 2,0 ማለት ኤክስ 1 2 2,0 ይሄ ነው። ኤክስ አክሲስን 2,0 ላይ ነው። ዋይ አክሲስን ደግሞ 0,-3 -1 -2 -3 0,-3 ይሄ ነው። ስለዚህ ላይኑ እነዚህን ሁለት ፖይንቶች ነክቶ ነው የሚያልፈው ነው። እንዲህ አይነት ላይን ነው ይሄው ላይኑ እነዚህን ሁለት ፖይንቶች ነክቶ የሚያልፍ። ሶ ኤክስ ኢንተርሰፕት እና ዋይ ኢንተርሰፕት የሚያስፈልገው ላይኑን ለመሳል ነው። ድራው ዘ ትሪያንግል ዊዝ እነዚህ ቨርታይሶች ያሉትን ትሪያንግል ድራው አድርግ። ኤክስ ዋይ ኮኦርዲኔት ላይ ኤ ፖይንት ለምሳሌ -2,4 ነው። ኤክስ -2 -1 -2 ዋይ ደግሞ 4 1 2 3 4 4 እና -2 የሚገናኙበት ፖይንት ኤ ነው አንደኛው ፖይንት። ሁለተኛው ፖይንት ደግሞ 1,-1 ኤክስ 1 ዋይ ደግሞ -1 -1 እና 1 የሚገናኙበት ፖይንት ኤ ነው 1 -1። ሶስተኛው ፖይንት ደግሞ 6,2 ኤክስ 6 2 3 4 5 6 6 ዋይ ደግሞ 2 1 2 6 እና 2 የሚገናኙበት እንደዛ ነው 6 እና 2 ይሄ 6,2 ነው። ይሄ 1,-1 ነው። ይሄኛው ደግሞ -2,4 ነው። ስለዚህ ሶስቱም ፖይንቶች ሲገናኙ ምን ይፈጥራሉ? ትሪያንግል። ከዚህ ወደዚህ እሺ በቀይ ከለር፣ ከዚህ ወደዚህ አንደኛው፣ ከዚህ ወደዚህ ሁለተኛው፣ ከዚህ ወደዚህ ትሪያንግል ሆነ። ስለዚህ አሁን ፈልጉ የሚላ ምንድነው? and find the following እነዚህን ፈልጉ። equations of the sides የሳይዶቹን ኢኩዌሽን ትሪያንግሎቹ ለምሳሌ እዚህ ላይን ነው እንግዲህ የሶስት ላይን ስብስብ ነው። ስለዚህ እያንዳንዱን ላይን ኢኩዌሽን መስራት ነው። ሶ ይሄን እንደ አንድ ይሄን እንደ ሁለት ከወሰድን የዚህኛውን ላይን ኢኩዌሽን ለመስራት y - y1 4 ነው ኦቨር x - x1 -2 ነው ኢኳል ቱ y2 - y1 2 ሲቀነስ 4 ኦቨር x2 - x1 6 ሲቀነስ -2 ይሆናል። y - 4 ኦቨር x ማይነስ ፕላስ ይሆናል። x + 2 ኢኳል ቱ 2 ሲቀነስ 4 -2 6 ማይነስ 6 ሲደመር 2 8 ይሆናል። ሶ y - 4 ኦቨር x + 2 ኢኳል ቱ በ2 1 በ2 4 -1 ኦቨር 4 ይሆናል። x + 2 ከዚህ ጋር ሄዶ ይባዛል። y - 4 ኢኳል ቱ -1 ኦቨር 4 ታይምስ x + 2 ይሆናል። y - 4 ኢኳል ቱ -1 ኦቨር 4x
ኔጌቲቭ 1/4 ከሁለት ጋር በሁለት ኔጌቲቭ 1/2 ይቀራል። -4 ወደዛ ሲሻገር y equal to -1/4x -1/2 ፕላስ 4 ሆኖ ይሄዳል። ኦቨር 1 ብለን የሁለት እና የአንድ ኤልሲኤም 2 ለ2 አንድ ጊዜ -1 2 ለ1 2 ጊዜ 4 ፕላስ 8 -1 + 8 7/2 ይሆናል። y equal to -1/4x ፕላስ 7/2 እዚህ ጋር ማቆም እንችላለን። -1/x 1/4x ፕላስ 7/2 ብለን የዚህኛው ሳይድ ኢኩዌሽን ነው። የዚህኛው ሳይድ ኢኩዌሽንንም በተመሳሳይ መስራት እንችላለን። ይሄን 1 እቺን ደግሞ 2 ካልን y minus y1 -1 ይሆናል ኦቨር x minus x1 1 በነገራችን ላይ የፈለግነውን 1 2 ማለት እንችላለን እኛ በፈለግነው ኢኳል ቱ y2 minus y1 ሁለት ሲቀነስ ኔጌቲቭ ግን መሳሳት የለብንም። 2 1 ያልነው ማዘበራረቅ የለብንም። x2 minus x1 6 minus 1 ነው። ማይነስ ፕላስ y plus 1 ኦቨር x minus 1 equal to 2 plus 1 ይሆናል 3 ኦቨር 6 minus 1 5 ይሆናል። x minus 1 በ3 ኦቨር 5 y plus 1 equal to 3 over 5 times x minus 1 ይሆናል። so y plus 1 equal to 3 over 5x minus 3 over 5 1 ወደዛ ሲሻገር y equal to 3 over 5x minus 3 over 5 minus 1 ሆኖ ይመጣል። 1 over 1 ብለን የ5 እና የ1 ኤልሲኤም 5 ለ5 አንድ ጊዜ -3 5 ለ1 5 ጊዜ -1 -5 -3 -8 over 5 ይሆናል። 3 over 5x -8 over 5 ይሆናል y። የዚህኛው ሳይድ ደግሞ ኢኩዌሽን እንደሱ እቺን ፖይንት 1 ብንል እቺን 2 ብንል በለዛ መስራት እንችላለን። y minus y1 -1 over x minus x1 1 equal to y2 minus y1 y2 4 ሲቀነስ -1 over -2 ሲቀነስ 1 ማይነስ ፕላስ y plus 1 over x minus 1 equal to 4 minus 1 plus 1 4 plus 1 5 over -2 -1 -3 ይሆናል። so ይሄ ከዚህ ጋር ሲባዛ y plus 1 equal to 5 over 3 ማለት -5 over 3 times x minus 1 ነው። ስለዚህ y plus 1 equal to -5 over 3x minus plus 5 over 3 ይሆናል። እቺ ወደዛ ስትሻገር ማይነስ ሆና ትሄዳለች። y equal to -5 over 3x plus 5 over 3 -1 ይሆናል። ኦቨር 1 ብለን የ3 እና 1 3 ለ3 አንድ ጊዜ 5 5 የ3 እና 1 3 ጊዜ -1 -3 5 ሲቀነስ 3 2 over 3 ይሆናል። ይሄ -5 over 3x plus 2 over 3 ይሆናል y። የየትኛው ኢኩዌሽን? የዚህ ሳይድ ኢኩዌሽን። ኢኩዌሽንስ ኦፍ ዘ ሚዲያንስ ነው ሁለተኛው። ሚዲያን ማለት እንግዲህ ሚድ ፖይንታቸው ነው። የዚህኛው ሳይድ ሚድ ፖይንት ምን ይሆናል? ተደምሮ ለ2 y ተደምሮ ለ2 x ተደምሮ ለ2 6 ሲደመር -2 4 ነው። 4 ለ2 2 ይሆናል። 2 ሲደመር 4 6 ለ2 3 ይሆናል። 2.3 ነው የዚህ ሚድ ፖይንት። እዚህ ጋርም የዚህኛው ላይን ሚድ ፖይንት ይሄና ይሄ ተደምሮ ለ2 1 ሲደመር 6 7 7 ለ2 7/2 -1 ሲደመር 2 1 ለ2 1/2 1/2 ይሆናል። ይሄም የዚህኛው ላይን ሚድ ፖይንት 1 ሲደመር -2 -1/2 x -1/2 ይሆናል። y -1 plus 4 3 ነው 3/2 ይሆናል። ስለዚህ ከዚህ ኢኩዌሽን መስራት ነው። እቺንን ፖይንት ሚዱን ያዘን፣ እቺን ፖይንት ከያዘን ይሄንና ይሄንን ሁለት ፖይንቶችን ይዘን ኢኩዌሽን መስራት።
እቺን ፖይንት ከያዘን እቺንና የፈለግነውን ሁለተኛውን እቺን ፖይንት ከያዘን ወይ ይሄኛውን እንደ ሁለተኛ ፖይንት በመስራት ሁለት ፖይንቶች ካለን ኢኩዌሽን መስራት እንችላለን። አሁን እስካሁን እየሰራን በነበረው መሰረት መስራት ነው። ሌላኛው ኢኩዌሽንስ ኦፍ ዘ ፐርፔንዲኩላር ባይሴክተርስ ኦፍ ዘ ሳይድስ። ፐርፔንዲኩላር ባይሴክተር ማለት ሚድ ፖይንት ላይ እንደዚህ መጥቶ የሚከፍል ላይን ማለት ነው። ለምሳሌ ይሄን ላይ ሚድ ፖይንት ላይ እንዲመጡ ፐርፔንዲኩላር ሆኖ የሚከፍል ላይን የዚህ ላይን ኢኩዌሽን ምን ይሆናል ነው። የዚህ ላይን ኢኩዌሽን የዚህኛውን ላይን ኢኩዌሽን ካወቅን የዚህን ስሎፕ ወስደን ስሎፓቸው ብዜቱ -1 ነው የሚሆነው። ከዛ የዚህን ስሎፕ እናገኛለን። እቺን ፖይንት ደግሞ ክሮስ የሚያደርግበት አንድ ፖይንት አለን። ከዛ ኢኩዌሽኑን መስራት እንችላለን። መጀመሪያ የዚህኛው ላይን ኢኩዌሽን ምን ነበር? እዚህ ጋር ያመጣ ነው -1/4x + 7/2 ነበር። ስለዚህ የዚህኛው ስሎፕ ምንድነው? ስሎፑ m1 እንበለው -1/4 ነው የx ኮኤፊሺየንት። ስለዚህ የዚህ -1/4 ከሆነ የዚህኛው ላይን ስሎፕ ምን ይሆናል ከተባለ ያንን ላይን m2 ብንል የሱ ላይን ስሎፕ ምን ይሆናል? m1 ታይምስ m2 ምን ይሆናል? -1 ፐርፔንዲኩላር ስለሆነ። ስለዚህ m2 ምን ይሆናል? m2ን ለማግኘት ኦቨር m1 ማድረግ ነው። m2 ማለት -1/m1 ነው። ስለዚህ m2 -1/m1 -1/4 ነው። ኔጌቲቭ ይጠፋል፣ 4 ወደ ላይ ይመጣል። m2 4 ነው። ስለዚህ ስሎፑ 4 ነው። የማን? የዚህኛው ላይን ስሎፕ 4 ነው። ስለዚህ ስሎፕ ከተገኘ y - y1 /x - x1 ስሎፕ ብለን መስራት ነው። y1 እና x1 ይሄ ላይን ክሮስ አድርጎ የሚያልፈው እቺን ላይን ያልፋል። ስለዚህ 2.3 አለ። ስለዚህ y - y1 3 x - x1 2 ስሎፑ 4 ነው ብለናል። ስለዚህ ክሮስ ስናደርግ y - 3 4 ታይምስ x - 2 4 ታይምስ x 4x 4 ታይምስ -2 -8 ይሆናል። y - 3 -3 ወደዛ ሲሻገር y 4x -8 +3 ይሆናል። y 4x -8 +3 -5 ይሆናል። የማን ኢኩዌሽን ነው? ይሄ የዚህኛው የፐርፔንዲኩላር ባይሴክተር። አሁን ይሄ አንዱን ብቻ ሳይሆን የተፈለገው በዚህ በኩልም እንዲህ ባይሴክተር አለ ሚድ ፖይንቱን ክሮስ አድርጎሚያል። አሁንም ምንድነው የሚያስፈልገን? የዚህን ላይን ኢኩዌሽን ለማግኘት መጀመሪያ የዚህን ላይን ኢኩዌሽን ስሎፑን ሰርተናል። የዚህኛው ላይን ስንት ነው የመጣው? እዚህ ጋር -5/3 ነው የመጣው። ስለዚህ የዚህኛው ላይን እና የዛኛው የፐርፔንዲኩላሩ ላይን ሲባዛ -1 ይመጣል። ስለዚህ የፐርፔንዲኩላር ላይኑ -1 ሲካፈል ለዚህኛው እናደርጋለን። ስለዚህ -1 ኦቨር ይሄኛው ስሎፕ -5/3 ኔጌቲቭ ይጠፋል 3/5 ይሆናል። m2 3/5 ይሄንን ስሎፕ ይዘን ይሄን ክሮስ የሚያደርግበትን ይሄን ፖይንት ይዘን ነው የምንሰራው። ስለዚህ እንደ y1 እና y2 ይሄ ላይን ክሮስ የሚያደርግበት ስለሆነ ስለዚህ y - y1 ማን አለ? 3/2 አለ ኦቨር x - x1 -1/2 አለ። ስሎፑ ስንት ነው የመጣልን? 3/5 ብለን መስራት ነው። ይሄም በዛ ማብዛት። ስለዚህ y - 3/2 ኦቨር ይሄ ማይነስ ፕላስ ይሆናል x + 1/2 3/5 ይሆናል። ስለዚህ ይሄ ከዚህ ጋር ይባዛል y - 3/2 3/5 ታይምስ x + 1/2 ይሆናል። y - 3/2 3 ታይምስ x 3/5x 3/5 ታይምስ 1/2 3 ከ1 ጋር 3 5 ከ2 ጋር 10 ይሆናል። -3/2 ወደዛ ሲሻገር y 3/5x +3/10 አለ። ከዛ +3/2 ሆኖ ይመጣል። የ10 እና የ12 ኤልሲኤም 10 ነው። 10 ለ10 1 ጊዜ 3 ሲደመር 10 ለ2 5 ጊዜ 3 15 3 እና 15 18/10 ይሆናል። እዚህ 3/5 x + 18/10 በ2 9 በ2 5 9/5 ማለት እንችላለን። y 3/5x + 9/5x
ይሄ የትኛው ላይን ኢኩዌሽን ነው? የዚህኛው ላይን ኢኩዌሽን። ይሄኛውንም ላይን ፐርፔንዲኩላር ላይን በተመሳሳይ መንገድ እንሰራለን። የዚህን ስሎፕ የዚህኛው ስሎፕ ይመጣልን እንደዚህ ነው 3/5 ነው ይመጣልን። ለሱ ፐርፔንዲኩላር የሚሆነውን የዚህኛውን ስሎፕ ኔጌቲቭ 1 የሚሰጠውን ተባስቶ ያንን ሰርተን እንደ ፖይንት ደግሞ እዚህ ሚድ ፖይንቱን ክሮስ የሚያደርግበትን መጠቀም ነው። ሌላው ኢኩዌሽን ኦፍ ዘ ላይንስ ትሩ ዘ ቨርታይስስ ፓራለል ቱ ዘ ኦፖዚት ሳይድ፣ በቨርታይሶቹ የሚያልፍ ለኦፖዚት ሳይድ ፓራለል የሆነ ኢኩዌሽን ፓራለል የሚሆን ኢኩዌሽን ስሩ ነው የሚለው። ለምሳሌ በዚህ ቨርታይስ ይሄንን ቨርታይስ ብንወስድ የዚህኛው ኢኩዌሽን የዚህኛው ለዚህ ፓራለል የሚሆን እንዲህ የሚያልፍ ላይን ነው የምንሰራው ማለት ነው። ለዚህኛው ለሱ ፓራለል የሚሆን ስንሰራ የዚህኛው ምንድነው የምናየው? ስሎፕ ነው የምናየው። የዚህ ስሎፕ 3/5 ከሆነ በዚህ ፓራለል የሚሆን ስሎፑ ተመሳሳይ ነው የሚሆነው። ስለዚህ ስሎፑ 3/5 የሆነ ላይን መስራት ነው። y minus 4 over x minus -2 equal to 3/5 ብለን መጨረስ ነው። ይሄን እንዲሁም በዚህ የሚያልፍ ለዚህኛው ፓራለል የሆነ ላይን እንዲህ አድርገን መስራት ነው። እንዲህ ፓራለል የሚሆን 6,2ን ክሮስ አድርጎ የሚያልፍ። ስለዚህ የዚህኛው ኢኩዌሽን ስሎፕ እዚህ ጋር አለ። እሱን ስሎፕ -5/3ን ተጠቅሞ በዚህ ላይን ክሮስ የሚያደርግ ያችን ፖይንት ተጠቅሞ መስራት ነው። እንዲሁም እቺን ፖይንት ክሮስ የሚያደርግ ለዚህ ፓራለል የሆነ ለላይኛው ፓራለል የሆነ እንደዚህ አይነት ላይን ይሄን ፖይንት ነክቶ የሚያልፍ ስሎፕስ የዚህ ስሎፕ እዚህ ጋር አለ -1/4 ያንን ስሎፕ ተጠቅሞ መስራት ነው። Find the equation of the line passes through 2,-1 and perpendicular to this። ለዚህ ላይን በዚህ ኢኩዌሽን ለተሰጠ ላይን ፐርፔንዲኩላር ነው፣ በዚህ ፖይንት ነው የሚያልፈው። ስለዚህ ፖይንት አለን፣ ከዚህኛው ምን እናገኛለን? ስሎፕ እናገኛለን። ስሎፕ እና ፖይንት ካለን 2,1 ነው ፖይንቱ 2,-1 ከዚህ ስሎፑን የዚህ ስሎፕ ምን ይሆናል? 4y ለ4y ስንጽፍ 3x ወደዛ ሲሻገር -3x + 6 ነው የሚሆነው። y እንዲቀር ኦቨር 4 ለሁሉም እናደርጋለን። y -3/4x + 6/4 ወይንም በ2 3/2 ይሆናል። አሁን የምንፈልገው የx ኮኤፊሺየንት የሆነችው እቺ ስሎፕ ናት። ስሎፓችን እሷ ናት እና ይሄን m1 ብንል ፐርፔንዲኩላር ነው ለዚህኛው ለምናገኘው ላይን። ፐርፔንዲኩላር ከሆነ የዚህኛው ስሎፕ ምንድነው የሚሆነው? m1 ታይምስ m2 ምን ይሆናል? -1 ይሰጣል። ስለዚህ m2ን ለማግኘት -1/m1 ማድረግ ነው። -1 ኦቨር የዚህ ስሎፕ -3/4 ነው። ኔጌቲቭ ይጠፋል፣ ይገለበጥና m2 4/3 ይሆናል። ስለዚህ በዚህ ስሎፕ ነው የዚህን ኢኩዌሽን የምንሰራው። ስሎፕ 4/3 ያለ ፖይንት አለ። ለዚህ ላይን ስሩ ከተባለን y y1 ይሄ 1 ብንል x1 እና y1 ናቸው። x1 y1 ኦቨር x x1 ኢኳል ቱ ስሎፕ ነው የላይን ኢኩዌሽን። y y1 -1 ኦቨር x x1 2 ኢኳል ቱ ስሎፕ 4/3 ይሆናል። ከዛ x 2 ከዚህ ጋር ሲባዛ y -1 y + 1 ይሆናል 4/3 ታይምስ x -2 ይሆናል። y + 1 equal to 4/3 times x 4/3x 4/3 times -2 -8/3 ይሆናል። +1 ወደዛ ሲሻገር y equal to 4/3x -8/3 ያለ -1 ሆኖ ይሄዳል። እዚህ ጋር ኦቨር 1 ብለን የ3 እና የ1 3 ነው። 3 ለ3 አንድ ጊዜ -8 -8 3 ለ1 3 ጊዜ -1 -3 -8 -3 -11/3 ይሆናል። y equal to 4/3x -11/3 ይሆናል ኢኩዌሽኑ። ወይንም በጀነራል ፎርም መጻፍ እንፈልጋለን ካለን ሁሉንም በ3 እና በዛ
3y ኢኳል ቱ በ3 4x ይሆናል። በ3 ማይነስ 11 ይሆናል። እነዚህን ወደዚህ ስናሳልፍ ወይንም 3y ወደዚህ ስንመጣ 4x ማይነስ 3y ይሆናል። ማይነስ 11 ኢኳል ቱ 0 የሚል ጀነራል ፎርምም እናገኛለን። Suppose L1 and L2 are perpendicular lines intersecting at this point. If the angle of inclination of line 1 is 45 degree, then find an equation of line 2. Line 1 እና line 2 are perpendicular lines ናቸው። 90 ዲግሪ የሚሰሩ ናቸው። ሁለቱም እዚች ፖይንት ላይ ኢንተርሰክት ያደርጋሉ፣ ክሮስ ይደራረጋሉ እርስ በርሳቸው። የላይን 1 አንግል ኦፍ ኢንክሊኔሽን 45 ዲግሪ ከሆነ ያ ማለት ይህንን ፖይንት ክሮስ የሚያደርገው እንደዚህ አይነት ላይን ቢሆን ያም የላይኑ አንግሉን በምናይበት ጊዜ 45 ዲግሪ ቢሆን ይሄ 45 ዲግሪ ቀና ያለ ላይን 1 ቢሆን፣ ላይን 2 ደግሞ ምንድነው ለዚህ ፐርፔንዲኩላር ነው ብለናል። ፐርፔንዲኩላር ከሆነ እዚህ ፖይንት ላይ ነው። ያቺን ፖይንት -1 ላይ ምን አድርጎ ያልፋል? ይሄንን እንደዚህ ፐርፔንዲኩላር የሚሆንበት ወይንም 90 ዲግሪ የሚሰራበት ነው እና እዛች ጋር 90 ዲግሪ የሚሰራበት ነው ላይን 2። ስለዚህ እንደዛ ከሆነ ፈልጉ የሚለው ፋይንድ አን ኢኩዌሽን ኦፍ ላይን 2 የላይን 2 ኢኩዌሽን እንድንፈልግ ነው። የዚህኛው ኢኩዌሽን ፐርፔንዲኩላር ከሆነ የዚህኛው ታን 45 ዲግሪ ነው ከተባለ ስሎፑ ምንድነው? ታን ቴታ ነው ወይንም ታን 45 ዲግሪ ነው። ታን 45 ዲግሪ ደግሞ 1 ነው። ስለዚህ የዚህ ስሎፕ 1 ነው። የዚህኛው ላይን ስሎፕ ምን ይሆናል? የዚህኛው m2 1/m1 የዛኛው 1/, ነው። ፐርፔንዲኩላር ከሆኑ ብዜታቸው -1 -1/m1 ነው የሚሆነው። ስለዚህ ስሎፕ ኢኳል ቱ -1/1 ኢኳል ቱ -1 ይሆናል። የዚህ ስሎፕ -1 ይሆንና ይሄ ላይን እቺን ፖይንት ምን የምትባለዋን -1 ክሮስ እያደረገ ነው ወይንም እየነካ ነው። ስለዚህ ያቺን ፖይንት እንደ x1 y1 እንወስዳለን። y - y1 2 ነው ኦቨር x - x1 -1 ነው። x1 ኢኳል ቱ ስሎፕ -1 ይሆናል። ሶ y - 2 ኦቨር ማይነስ +1 ይሆናል። x +1 ኢኳል ቱ -1 ይሆናል። ይሄ ከዚህ ጋር ሲባዛ y - 2 ኢኳል ቱ -1 ታይምስ x +1 ይሆናል። ሶ y - 2 ኢኳል ቱ -x - 1 ይሆናል። ማይነስ ሁለቱንም ሲያበዛ -2 ወደዛ ሲሻገር y ኢኳል ቱ -x - 1 +2 ሆኖ ይሄዳል። y ኢኳል ቱ -x - 1 +2 +1 ኢኩዌሽኑ እንዲህ ይሆናል። Determine which of the following pairs of lines are parallel, perpendicular or neither. ከነዚህ ውስጥ parallel የሆነው perpendicular የሆነውን ወይንም neither እያላችሁ መልሱ ነው። parallel የምንለው ስሎፑ ዘሴም ከሆነ perpendicular የምንለው ደግሞ በዜቱ -1 የሚሰጥ ከሆነ ነው። ሶ ስሎፑን የማግኘት ነው ጨዋታው። እዚህ ጋር ለy መጻፍ ነው ስሎፑን ለማግኘት y equal to mx plus b ለy ጽፈን የኤክስ ኮኤፊሺየንት ስሎፕ ይባላል። ለምሳሌ ቼን ለዋይን ስንጽፍ 2x እና 1 ወደዛ መሻገር አለባቸው። ኔጌቲቭ y equal to -2x - 1 ይሆናሉ። y እንዲቀር ሁሉንም በኔጌቲቭ ማብዛት ኔጌቲቭ ይጠፋል። y equal to ኔጌቲቭ ይጠፋል 2x + 1 ይሆናል። ስለዚህ ስሎፑ ምንድነው? የዚህ 2 ነው። የዚህ ስሎፕ 2 ነው። የዚህኛውስ 4y ይሄ ወደዛ ሲሄድ 4y equal to -2x + 3 ነው የሚሆነው። ሶ y እንዲቀር ኦቨር 4 y equal to -2/4 -1/2 x ይሆናል። ከዛ +3/4 የx ኮኤፊሺየንት ማን ነው? -1/2። ስለዚህ የዚህኛው -1/2 -1/2 እናቱን በምናይበት ጊዜ እኩል አይደሉም። ስለዚህ ፓራለል አይደለም። ስናበዛስ ሁለትና -1/2 ስናበዛ -1 ይሰጣል። ስለዚህ ፐርፔንዲኩላር ናቸው። እነዚህ ሁለቱ ላይኖች ፐርፔንዲኩላር ናቸው። ወደዚህ ደግሞ ስንመጣ 3x እና 1 ወደዛ ይሻገሩ -6y equal to -3x - 1 ነው። ወደዛ ሲሻገሩ y እንዲቀር ኦቨር -6 ይሄኛውንም ኦቨር -6 እናደርጋለን። y equal to -3 - 6 1/2 ይሆናል። ፖዚቲቭ 1/2 x ይሆናል።
-1 ኦቨር -6 ፕላስ 1 ኦቨር 6 ይሆናል። ስሎፑ ስንት ነው? ፖዚቲቭ 1 ኦቨር 2። የዚህ ፖዚቲቭ 1 ኦቨር 2 ነው። የዚህንም ስናይ ኤክስ ወደዛ ሲሻገር -2y -x ፕላስ 3 ነው የሚሆነው። y እንዲቀር ኦቨር -2 ኦቨር -2 ይሄ ይጠፋል። y ማይነስ በማይነስ ይጠፋል። እዚህ ጋር ኮኤፊሺየንት 1 አለ። -1 -2 1 ኦቨር 2 x ይሆናል ፕላስ 3 ኦቨር -2 -3 ኦቨር 2 ይሆናል። የኤክስ ኮኤፊሺየንት ማን ነው? ፖዚቲቭ 1 ኦቨር 2። የዚህ ስሎፕ 1 ኦቨር 2 ነው። ይሄም እኩል ስለሆኑ ላይኖቹ ፓራለል ይባላሉ። ወደዚህ ስንመጣ ደግሞ በተመሳሳይ y እንዲቀር ማድረግ ነው። ሶ 5y -2x 2x ወደዛ ሲሄድ 3 ወደዛ ሲሄድ -3 ይሆናል። y እንዲቀር ኦቨር 5 ሁሉንም ኦቨር 5 y -2 ኦቨር 5x -3 ኦቨር 5 ይሆናል። ሶ ስሎፑ -2 ኦቨር 5 ነው። እዚህ ጋር ደግሞ ስናይ 5 ወደዛ ሲሄድ 3y -5x -2 ሆኖ ይሄዳሉ። y እንዲቀር ኦቨር 3 ኦቨር 3 ኦቨር 3 ሶ እዚህ ጋር የx ኮኤፊሺየንት -5 ኦቨር 3 እና -2 ኦቨር 5 ምን አይደሉም? እኩል አይደሉም። ስለዚህ ላይኖቹ ፓራለል አይደሉም። ፐርፔንዲኩላር ነው የሚለውን ይሄን በዚህ ማብዛት -2 ኦቨር 5 እና -5 ኦቨር 3 5 በ5 ይጠፋል፣ ኔጌቲቭ ይጠፋል። መልሱ 2 ኦቨር 3 ነው። 2 ኦቨር 3 -1 ከሆነ ነው ፐርፔንዲኩላር የሚባለው። ሶ ይሄ የመጣው 2 ኦቨር 3 ስለሆነ ናይዘር ነው እንላለን። ናይዘር ፓራለል ነው ፐርፔንዲኩላር። ወደዚህ ስንመጣ ደግሞ እዚህ ጋር ኦሬዲ ጽፎልናል በዚህ ፎርም። ስለዚህ ስሎፑ 3 ነው። እዚህ ጋር ደግሞ ቀለል አድርገን እንስራው እስኪ። ይሄ ወደዛ ሲሻገር 3x ነው የሚሆነው ማለት -3x + 2 ነው የሚሆነው። ስለዚህ ስሎፑ -3 ነው። ስለዚህ 3 እና -3 ምን ይሆናል ማለት ነው? ስናበዛው -9 ነው። ስናየው ደግሞ እኩል አይደለም፣ -1 አይመጣም። ስለዚህ ናይዘር ነው ይሄ። እሺ እነዚህን አይተን እንመልስ እስኪ። እሺ 3y ያረግን 3y ወደዛ ሲሄድ 2 ኦቨር 3 ነው የሚሆነው። እንግዲህ y ብቻውን እንድትቀር ኦቨር 3 3 ስሎፑ 2 ኦቨር 3 ይሆናል። ስትሰሩት የሚመጣውን ነው። ኤክስፐርት ስትሆኑ ያው በደንብ ስታውቁ አይታችሁ ትመልሳላችሁ። 2 ኦቨር 3 ነው የዚህ ስሎፕ። ይሄም ደግሞ 3x ወደዛ ሲሄድ ኔጌቲቭ ስለሚሆን -3 ኦቨር 2 ይሆናል። ሶ 2 ኦቨር 3 ነው ይሄ። -3 ኦቨር 2 ነው ሲባዙ -1 ይሰጣል። ስለዚህ ምንድናቸው? ፐርፔንዲኩላር ናቸው። ወደ ኤፍ ስንመጣ ደግሞ እሺ እዚህ ጋር ለዋይ ለመጻፍ ብሞክር ይሄ ወደዛ ሲሄድ -x ኦቨር 3 ይሆንና ዋይ ደግሞ ብቻውን እንድትቀር በ2 ስናበዛ -2 ኦቨር 3 ይሆናል ስሎፑ። ይሄኛውም ደግሞ 3y ያለ 2x ወደዛ ሲሄድ -2x ይሆንና y እንዲቀር ኦቨር 3 ስለምናደርግ -2 ኦቨር 3 ይሆናል። ሁለቱም እኩል ናቸው። ስለዚህ ላይኖቹ ፓራሌል ናቸው ይባላሉ። በእንደዚህ አይነት መንገድ መስራት ይቻላል። እዚህ ጋር let L1 be the line passing through point A, B and B, A such that A different from B. Find an equation of the line L2 in terms of A and B if L2 passes through Pn perpendicular to L1. እንግዲህ የሆነ ላይን አለ። ያ ላይን ምንድነው ያደረገው? የሆነ ላይን P የሚባል ላይን አለ እንበል። ያ P የሚባል ላይን ሁለት ፖይንቶችን P የሚባል ላይን ሳይሆን L1 የሚባል ላይን አለ። ሁለት ፖይንቶችን አንድ ፖይንት ሁለት ፖይንቶችን ክሮስ አድርጎ ያልፋል። ፖይንት P ይሄኛው ፖይንት P ነው። A, B ብንለው ይሄኛው ደግሞ ክሮስ አድርጎ የሚያልፈው ፖይንት Q ነው። B, A እንደዚህ ሁለት ፖይንቶችን ክሮስ አድርጎ ያልፋል። A እና B እኩል አይደሉም። ከዛ ላይንቱ ደግሞ አለ። የላይንቱን ኢኩዌሽን ፈልጉ ነው የሚለው። አንደኛው ኬዝ ምንድነው? ላይንቱ passes through Pn perpendicular to L1 ላይንቱ እዚህ ጋር እንደምናየው ይሄ ላይንቱ ነው በቀይ ያለው። እቺን ፖይንት ፒን እሱም ክሮስ አድርጎ ያልፋል እና ለላይን ዋን ደግሞ ምንድነው? ፐርፔንዲኩላር ነው። ፐርፔንዲኩላር ከሆነ የላይንቱ ኢኩዌሽን ምን ይሆናል?
የላይንቱን ኢኩዌሽን ለማግኘት አንድ ፖይንት አለን ክሮስ የሚያደርገው። ስለዚህ አሁን የሚያስፈልገን ስሎፕ ነው። ያንን ስሎፕ ደግሞ ከየት እናገኛለን? ከላይን ዋን። ለላይን ዋን ስሎፕ አለው። ስሎፑ ምንድነው? ይሄን ቱ ይሄኛውን ፖይንት ዋን ብንል y2 - y1 a - b ኦቨር x2 - x1 b - a ነው ስሎፑ። a - b ኦቨር b - a ይሆናል ስሎፑ። እሺ ይሄንን ስንጽፍ a - b ኦቨር ከታች ያለው -a ፕላስ b እንደማለት ነው። ሶ a - b ኦቨር -a ፕላስ b ማይነስ ወደ ውጭ ስናወጣ a - b ይሆናል ነው። ስለዚህ a - b በa - b ሲጠፋ ምን ይቀራል? ከላይ 1 ኦቨር ከታች -1 ነው። ስለዚህ የዚህ ላይን ስሎፕ ስንት ነው? -1። የዚህ ላይን የኤል1 ስሎፕ -1 ከሆነ ኤል2 ደግሞ ለኤል1 ፐርፔንዲኩላር ከሆነ የዚህ የኤል2 ስሎፕ ምንድነው? -1 ኦቨር ኤም ነው የሚሆነው። -1 ኦቨር -1 +1 የዚህ ስሎፕ +1 ይሆናል። የዚህ ስሎፕ 1 +1 ሆኖ ይሄን ፖይንት የሚያልፍ ከሆነ ፖይንት እና ስሎፕ ካለን y - y1 b አለ ኦቨር x - x1 a አለ ኢኳል ቱ ስሎፕ 1። ስለዚህ y - b ኢኳል ቱ 1 ታይምስ x - a x - a ይሆናል። y - b ወደዛ ሲሻገር y ኢኳል ቱ x - a ፕላስ b ሆኖ ይሻገራል። ስለዚህ የላይኑ ኢኩዌሽን ይሄንን ይመጣል። y ኢኳል ቱ x - a ፕላስ b ብለን መጻፍ እንችላለን። ሁለተኛው ኬዝ ላይን 2 ፓስስ ስሩ a, a ኤንድ ፓራለል ቱ l1። ሁለተኛው ላይን 2 ደግሞ አሁን ፐርፔንዲኩላር ሳይሆን ፓራለል ነው። ያ ማለት a, a ን ክሮስ አድርጎ ያልፋል። a, a የት ነው? እቺን ፖይንት ምን አለን? a, b ካልን y b ነው x ደግሞ a ነው ወደ ታች። እቺን ፖይንት ደግሞ ምን አለን? b, a ካልን ወደ ታች x b ነው y a ነው። a, a ማለት a እዚህ ያለ። ስለዚህ ይሄና ይሄ ፖይንት የሚገናኙበት ይሄ ነው። ስለዚህ ይሄን ላይን ክሮስ አድርጎ የሚያልፍ ላይን ነው ያሁኑ ላይን። ሶ እንደዚህ ክሮስ አድርጎ የሚያልፍ ላይን ለዚህኛው ምን የሆነ ፓራለል የሆነ ላይን ነው። ስለዚህ የዚህ ላይን ኢኩዌሽን ምን ይሆናል? የዚህ ላይን ኢኩዌሽን ምን ይሆናል ከተባለ ስሎፑ ፓራለል እስከሆነ ድረስ ስሎፑ ከዚህኛው ጋር ተመሳሳይ ነው። m=1 የዚህም ስሎፕ m=1 ነው። ክሮስ አድርጎ የሚያልፈው ላይን ደግሞ ምንድነው? a, a ነው። ስለዚህ ስሎፕ እና a, a ካለ y - y1 ፖይንት አለ y1 a ነው ኦቨር x - x1 a ኢኳል ቱ ስሎፕ -1 ይሆናል። ሶ y - a ኢኳል ቱ ማይነስ ከx - a ጋር ሲባዛ ማይነስ x - a ይሆናል። y - a ኢኳል ቱ -x - a ፕላስ a ይሆናል። -a ወደዛ ሲሻገር y ኢኳል ቱ -x ፕላስ a -a ወደዛ ሲሄድ ፕላስ a ይሆናል። ሶ y ኢኳል ቱ -x ፕላስ 2a ይሆናል። የዚህ ላይን ኢኩዌሽን -x ፕላስ 2a ይመጣል። ሌት l1 and l2 be given by line 1 እንዲያለ line 2 እንዲያለ respectively a third line l3 is perpendicular to l1። ሌላኛው l3 ያለ ሶስተኛ ላይን ለl1 perpendicular ነው። find an equation of l3 if the three lines intersect at the same point። የሆነ ፖይንት ላይ ኢንተርሰክት ያደርጋሉ ሶስቱ ላይኖች። ይሄ ላይንም ሶስተኛው ላይንም ኢንተርሰክት ያደርጋሉ የሆነ ፖይንት ላይ። ሶ የላይን 3 አገኘ ነው የሚለው። እንግዲህ አንድ ፖይንት ነው የምንፈልገው። ሶ እዚህ ጋር ያሉት ከሁለቱ ኢኩዌሽኖች ኢንተርሰክት የሚያደርጉበትን ፖይንት እንፈልጋለን፣ ሁለቱም እኩል የሚሆኑበትን። እሺ እዚህ ጋር ያለው 2x plus 3y minus 4 equal to 0 የሚል ነው። ይሄ ደግሞ x plus 3y minus 5 equal to 0። ሁለቱን ሳይመልታነስሊ በምንሰራበት ጊዜ መቀናነስ እዚህ ኦሬዲ ዘ ሴም ተርም ስላለ 2x minus x 1x ይሆናል። 3y minus 3y ይጠፋል። -4 minus 5 plus 5 ይሆናል። -4 plus 5 plus 1 equal to 0 ይሆናል።
ስለዚህ x ኢኳል ቱ -1 x -1 ላይ እንዲሁም y ስንት ላይ የሚለውን x ቦታ -1 መተካት ነው። x ቦታ -1 ስንተካ በሁለተኛው ኢኩዌሽን -1 + 3y - 5 = 0 ይሆናል። 3y - 1 - 5 - 6 = 0 3y = -6 ወደዛ ሲሄድ 6 ይሆናል። ሶ y እንዲቀር ኦቨር 3 ስናደርግ y = 6/3 2 ይሆናል። ሶ x -1 y 2 ላይ እነዚህ ሁለቱ ላይኖች ኢንተርሴክት ያደርጋሉ እና እነዚህ ሁለቱ ላይኖች ኢንተርሴክት ያደርጋሉ ማለት ሶስተኛውም ላይን እዛ ፖይንት ላይ ኢንተርሴክት ያደርጋል። ሶ ሶስተኛው ፖይንት እቺን ፖይንት ይነካል። ነክቶ የሚያልፍ ከሆነ ይሄ ሶስተኛው ላይን ደግሞ ለላይን 1 ለዚህኛው ፐርፔንዲኩላር ከሆነ የዚህን ስሎፕ መፈለግ ነው መጀመሪያ። ከዚህ ምን ይሆናል 3y = 2x ወደዛ ሲሄድ -2x 4 ወደዛ ሲሄድ +4 ይሆናል። ሶ y እንዲቀር ኦቨር 3 ሁሉንም ኦቨር 3 እናደርጋለን። y = ስሎፕ ምን ሆነ እዚህ ጋር እንደምናየው -2/3 ሆነ። m -2/3 ከሆነ ለላይን 3 ፐርፔንዲኩላር ከሆነ የላይን 3 m3 ምን ይሆናል -1/-2/3 ይሆናል። ስለዚህ 3/2 ይሆናል ፖዚቲቭ። ሶ የላይን 3 ስሎፕ 3/2 ነው እና እቺን ፖይንት ክሮስ አድርጎ ያልፋል። ሶስቱም ክሮስ አድርገው የሚያልፉበት ስለሆነ ስለዚህ ኢኩዌሽን ስንሰራ y - ax1 y1 ብለን እንይዛለን። y - y1 2 ኦቨር x - x1 -1 ኢኳል ቱ ስሎፕ 3/2 ይሆናል። y - 2 ኦቨር x +1 ይሆናል። x +1 ኢኳል ቱ 3/2 ይሆናል። x +1 ከ3/2 ጋር ሲባዛ y - 2 ኢኳል ቱ 3/2 ታይምስ x +1 ይሆናል። ሶ y - 2 ኢኳል ቱ 3/2 ታይምስ x ፕላስ ከ1 ጋር 3/2 ይሆናል። -2 ወደዛ ሲሻገር +2 ሆኖ ይሄዳል። y ኢኳል ቱ 3/2 x + 3/2 +2 ሆኖ ይመጣል። ኦቨር 1 ብለን ሁለቱንም እንደምራለን። 2 ለ2 1 ጊዜ 3 3 2 ለ1 2 ጊዜ 2 4 3 ሲደመር 4 7/2 ይሆናል። ፕላስ አለ ከዛ እዚህ 3/2x አለ y እንደዚህ ይሆናል 3/2x + 7/2 እዚህ ማቆም እንችላለን። በሁለት ማብዛትን በሁለት ስናበዛ 2y = 3x + 7 ይሆናል። 2y ወደዛ ሲሻገር 3x - 2y + 7 = 0 የሚል ጀነራል ኢኩዌሽን ማግኘት እንችላለን። አስረኛ ላይ determine the values of k for which the line እዚህ ጋር የላይን ኢኩዌሽን አለ። ይሄ የላይን ኢኩዌሽን ለኤክስ አክሲስ ፓራሌል የሚሆነው የk ዋጋ ስንት ሲሆን ነው? ለኤክስ አክሲስ ማለት እንግዲህ ለዚህ ኤክስ ዋይ አለ። ኤክስ አክሲስ ይሄኛው ነው። ስለዚህ ለሱ ፓራሌል ማለት ወደ ላይ የሆነ ፖይንት ወይንም ወደ ታች የሆነ ላይን ሲኖር ነው ቀጥ ብሎ የሚሄድ። እሱም ምንድነው የy ቫልዩ ብቻ ያለው ነው። y ኢኳል የሆነ ፖዚቲቭ የሆነ ቁጥር b ወይንም y ኢኳል ኔጌቲቭ b። ስለዚህ የy ቫልዩ ብቻ እንዲቀር ማድረግ ነው። ኤክሶች ያሉበት እንዲጠፋ ነው የሚፈለገው። ስለዚህ እዚህ ጋር ኤክስ ያለበት አለ k እና ሶ ይሄን 0 የሚያደርገው k + 2 0 የሚሆነው k + 2 ኢኳል 0 የሚሆነው k ኢኳል -2 ሲሆን ስለዚህ ይሄ 0 ሲሆን ማለት የቀረው ኢኩዌሽን በቀረው ኢኩዌሽን የሚመጣ የy ያለው y ስላለ ማለት ነው። ስለዚህ k ቦታ ማንንም ቢገባ የy ቫልዩ ነው የሚመጣው። ስለዚህ k ግን -2 ሲሆን ነው ለኤክስ አክሲስ ፓራሌል የሆነ ላይን የሚመጣው። ሌላው ለዋይ አክሲስ ፓራሌል የሆነ ለዋይ አክሲስ ማለት አሁንም እንደዚህ ለሆነ እንዲህ ፓራሌል የሆነ ለዋይ አክሲስ ማለት ከዋይ የሆነ ያርቆ የሆነ ኤክስ ላይ እንደማለት ነው እና ኤክስ ኢኳል ቱ ኔጌቲቭ ኤ ላይ ሊሆን ይችላል ወይንም ወደዚህ በኩል ኤክስ ኢኳል ቱ ኤ ላይ ከኦሪጂን የሆነ ያህል ኤክስ ርቆ ያለ ነው። ስለዚህ ኤክስ መኖር አለበት። ኤክስ ያለበት 0 መሆን የለበትም። ዋይ ያለበት ፓርት ግን 0 መሆን አለበት። ስለዚህ ዋይ ያለበት ፓርትን 0 የሚያደርገው ማን ነው ከተባለ k² - 9 0 የሚሆነው k² - 9 0 የሚሆነው k ቦታ ኢኳል ቱ 0 የሚሆነው k² ኢኳል ቱ +9 ራዲካሉ ስናስገባ k
ኬ ራዲካል 9 ስንት ይወጣል? 3 ወይንም -3ም ሊሆን ይችላል። 3 ስኩዌር ወይንም -3 9 ስለሚሆን ስለዚህ የኬ ዋጋ 3 ወይንም -3 መሆን የለበትም። የኬ ዋጋ ዲፍረንት ፍሮም 3 ፕላስ ኦር ማይነስ 3 ፓስስ ስሩ ዘ ኦሪጂን በኦሪጂን የሚያልፈው ኬ ስንት ሲሆን ነው? በኦሪጂን ማለፍ ማለት ይሄኛው ኤክሶቹ ኤክስ እና ዋይ ካሉበት ውጪ ያለው ፓርት 0 ሲሆን ነው። ያ ማለት ለምሳሌ ኤክስ ፕላስ ቢዋይ ፕላስ ሲ ፎርም ነው የሚጻፈው። ይሄ ኮንስታንት ተርሙ 0 የሚሆን ከሆነ በኦሪጂን ያልፋል። ኤክስ ፕላስ ቢዋይ የሚባል ፎርም ያለው። ስለዚህ ኤክስ እና ዋይ ያሉበትን ትተን ይሄኛው ፓርት 0 የሚሆን ከሆነ 3k ስኩዌር ማይነስ 8k ፕላስ 5 የሚሆነው የሚለው። ስለዚህ አሁን የምንሰራው ተደምሮ ቢ ተባዝቶ ኤሲ የሚሰጥ ሁለት ቁጥር 3 ጊዜ 5 15 ተደምሮ ቢ ማለት -8 ተባዝቶ 15 የሚሰጡ ሁለት ቁጥሮች -3 እና -5 ናቸው። ሶ k - 3 ታይምስ k - 5 ይሆናል ነው ኢኳል ቱ 0 ወይም ደግሞ ይሄንን ራሱ ሪራይት እናድርገው 3k ስኩዌር -8k ማለት -3k -5k ማለት ነው ፕላስ 5 ኢኳል ቱ 0 የሚያደርገውን እንፈልጋለን። ይሄን ኮመን ስናወጣ 3k ኮመን ሲወጣ እዚህ ማን ይቀራል? k -1 ይቀራል። እዚህ እሺ k ነው -5 ኮመን ሲወጣ k -1 ይቀራል ኢኳል ቱ 0 የሚል ይሆናል። ሶ እዚህ ጋር 3k ኮኤፊሺየንት እዚህ -5 አለ -5 ታይምስ እዚህ k -1 ኢኳል ቱ 0 ይሆናል። 3k -5 0 የሚሆነው k 5/3 ሲሆን ነው። k -1 0 የሚሆነው k 1 በሚሆንበት ጊዜ ነው። ሶ በእነዚህ ጊዜ በኦሪጂን የሚያልፍ ይሆናል ላይኑ። ሌላው ፓስ ስሩ ፖይንት 1,1 ላይ ፓስ የሚያደርገው ደግሞ ያው እዚህ ጋር ኤክስ እና ዋይ ቦታ አንድ መተካት አንድ ቅድም 0 ተከታ ይሄ 0 እንደሆነ ሁሉ ይሄ የቀረውን እንደሰራ ነው። አሁን አንድ መተካት ነው። እዚህ 1 ሲሆን k + 2 ይሆናል። እዚህም 1 ሲሆን ፕላስ k ስኩዌርድ -9 ይሆናል። ከዛ እዚህ ፕላስ 3k ስኩዌርድ -8k ፕላስ 5 ኢኳል ቱ 0 ይሆናል። ላይክ ተርሞችን መደመር ነው። እዚህ k ያለ እዚህ -8k ያለ k ሲቀነስ 8k -7k ይሆናል። እዚህ ጋር k ስኩዌርድ አለ እዚህ 3k ስኩዌርድ አለ 4k ስኩዌርድ ይሆናል። ሌላ ደግሞ እዚህ -9 አለ እዚህ ፕላስ 5 አለ እዚህ 2 አለ። ሶ 5 እና 2 7 ነው ሲቀነስ 9 -2 ይሆናል። ሶ ሶስቱ ተርሞች ኢኳል ቱ 0 የሚል ይሰጠናል። 4k ስኩዌርድ -7k -2 እሺ እዚህ ጋር ተደምሮ -7 ተባዝቶ 4 ጊዜ 2 -8 የሚሰጡ ሁለት ቁጥሮችን ነው የምንፈልገው። ተባዝቶ -8 እና +1 ስንደምር -7 ስናበዛ -8 ሶ በዛ እንጽፋለን። -7k የሚለውን 4k ስኩዌርድ -7k የሚለውን -8k ፕላስ 1k -2 ኢኳል ቱ 0 ብለን እንጽፋለን። ከዛ 2 እናደርጋለን። 4k ኮመን ይሆናል እዚህ ጋር 4k into k -2 ይሆናል ፕላስ እዚህ 1 into k -2 ይሆናል ኢኳል ቱ 0 የሚል አለ። ሶ እዚህ ጋር ፊት ለፊት ያለው k -2 ኮመን ስላለ አንዱ k -2 ወስደን የዚህ ኮኤፊሺየንት 4k ነው የዚህ ኮኤፊሺየንት +1 ነው ኢኳል ቱ 0 ይሆናል። ስለዚህ 0 የሚሆነው ወይ ይሄ 0 ወይ ይሄ 0 ሲሆን ነው። ይሄ 0 የሚሆነው k ኢኳል ቱ 2 ሲሆን ነው። ይሄ 0 የሚሆነው 4k ኢኳል ቱ -1 ይሆናል። k እንዲቀር ኦቨር 4 ስለዚህ k -1/4 ሲሆን k -1/4 ይሆናል። ወይንም k 2 በሚሆንበት ጊዜ ላይኑ 1,1ን ክሮስ አድርጎ ያልፋል። Determine the values of a and b for which the two lines these have exactly one intersection point. እነዚህ ሁለቱ ላይኖች exactly አንድ intersection point የሚኖራቸው ምን ሲሆኑ ነው?
አንዴ ብቻ የሚገናኙት ስሎፓቸው ዲፍረንት ሲሆን ነው። ሶ ስሎፓቸው የተለያየ መሆን አለበት ነው። ስሎፓቸው ተመሳሳይ መሆን የለበትም። ለምሳሌ እዚህ ስሎፕ ስንሰራ ስንት ነው የሚሆነው? -2y ax ወደዛ ሲሄድ -ax + 1 ይሆናል። y እንዲቀር ኦቨር -2 ሁሉንም -2 ኦቨር -2 ማድረግ ነው። y ኔጌቲቭ ይጠፋል። 1 ኦቨር a ኦቨር 2 x ይሆናል። 1 ኦቨር -2 ኔጌቲቭ 1 ኦቨር 2 ይሆናል። የኤክስ ኮኤፊሺየንት ማን ነው? a ኦቨር 2። የዚህ ስሎፕ ማን ነው? m1 እንበለው a ኦቨር 2 ነው። የዚህ ስሎፕስ ለ4y ስንጽፍ 4y 6x ኔጌቲቭ 6x ሆኖ ይሄዳል ፕላስ b ይሆናል። ሶ y እንዲቀር ኦቨር -4 ኦቨር -4 ኦቨር -4 ይጠፋል። y 6 ኦቨር 4 3 ኦቨር 2 x ይሆናል ፕላስ ማይነስ b ኦቨር 4 ይሆናል። ስለዚህ የዚህ ስሎፕ ስንት ነው? 3 ኦቨር 2 m2 3 ኦቨር 2 እና ሁለቱ ላይኖች አንድ ጊዜ ብቻ የሚነካኩት ማለት እንዲህ ከሆነ አንዱ ላይን ሌላው ላይን እንዲህ አንዴ ነክቶ ነው የሚያልፈው። ምን ካልሆነ ነው ፓራለል ወይንም ስሎፓቸው ተመሳሳይ መሆን የለበት። ስሎፑ ተመሳሳይ ከሆነ ለምሳሌ አንዱ ሌላኛው ላይ ቢሆን ከሆነ ዝም ብሎ ብዙ ጊዜ ይነካዋል። ሶ ምን መሆን የለበትም? ስሎፑ ተመሳሳይ መሆን የለበትም። ሶ m1 እና ዲፍረንት ፍሮም m2 መሆን አለበት። ያ ማለት ዘሴ የሚያደርጋቸው ምንድነው? እዚህ ጋር ስሎፑ እኩል የሚሆኑበትን እንስራ። m1 እና m2 እኩል የሚሆኑት m1 a ኦቨር 2 ከm2 ጋር ከ3 ኦቨር 2 ጋር እኩል የሚሆነው 2 በ2 ይጠፋል። a ምን ሲሆን ነው? 3 ሲሆን a 3 ሲሆን ደግሞ b ስንት ይሆናል? እዚህ ጋር መተካት ነው። a 3 ሲሆን b 6x minus 4y equal to b ይሆናል። እሺ a 3 ሲሆን እዚህ ጋር 3x minus 2y equal to 1 ይሆናል። ሶ እዚህ ጋር ያለው b ስንት ነው? እዚህ 1። እሺ እዚህ ጋር 6x minus 4y ነው አይደል? ይሄም ተመሳሳይ እንዲሆን ምን እናደርጋለን? በሁለት እናበዛለን። በሁለት ስናበዛ 6x minus 4y equal to 2 times 1 2 ይሆናል። ሶ ይሄ 2 እና ይሄ b እኩል መሆን የለባቸውም። b different from 2 መሆን አለበት ነው። ስለዚህ a 3 መሆን የለበትም፣ b ደግሞ 2 መሆን የለበትም። እኩል ኢንተርሴክሽን ፖይንታቸው ከአንድ በላይ እንዳይሆን። are distinct parallel lines ፓራለል ላይኖች እንዲሆኑስ ዲስቲንክት የሆኑ የተለያዩ ፓራለል ሁለቱ ላይኖች ፓራለል እንዲሆኑ ምን መሆን አለባቸው? m1 እና m2 ነው ወይንም ስሎፓቸው ነው እኩል መሆን ያለባቸው። እሺ ይቅርታ፣ መጀመሪያ አንድ ፖይንት ላይ ብቻ እንዲገናኙ b ግዴታ አይደለም። b ስንትም ቢሆን ብቻ ስሎፑ a መመሳሰል የለባትም፣ a 3 መሆን የለባትም የሚለው ነው። ሁለተኛው ፓራለል ላይን ሆነው እንዲቀጥሉ ምን መሆን አለበት? a 3 መሆን አለበት ነው። ስሎፓቸው የዚህ ስሎፕ እና የዚህ ስሎፕ መገናኘት ማለት እኩል መሆን አለበት፣ ተመሳሳይ መሆን አለበት። ስለዚህ a 3 መሆን አለበት። b ግን ምን መሆን የለበትም? 2 መሆን የለበትም። a 3 መሆን አለበት፣ b ደግሞ different from 2 መሆን አለበት። 2 ከሆነ ምንድነው የሚያደርገው? በዛው ላይን ላይ ነው የሚያርፈው። ተመሳሳይ ነው የሚሆነው በዛው ላይን ላይ። አሁን በዛው ላይን ላይ ሳይሆን ዲስቲንክት እንዲሆን ነው የተፈለገው። ሲ ኮኢንሳይድ እንዲያደርግ ተፈልጓል። ኮኢንሳይድ እንዲያደርግ ከተፈለገ ስሎፑም ዘሴ መሆን አለበት፣ a 3 መሆን አለበት፣ b 2 መሆን አለበት። እዛው ላይን ላይ እንዲሆን ፓራለል እንዲሆን ብቻ ሳይሆን እዛው ላይን ላይ እንዲሆን ነው የተፈለገው ነው። አራተኛ ፐርፔንዲኩላር እንዲሆን ከተፈለገ ሁለቱ ላይን አንዱ እንደዚሁ ሌላኛው እንደዚህ 90 ዲግሪ የሚሰሩ እንዲሆኑ ከተፈለገ እንግዲህ እዚህ ጋር አለ ይሄ የዚህና የዚህ ስሎፕ ብዜት ኔጌቲቭ 1 መስጠት አለበት። ያ ማለት a ኦቨር 2 ሲባዛ 3 ኦቨር 2 ኔጌቲቭ 1 መስጠት አለበት ነው። ስለዚህ a ጊዜ 3 3a ኦቨር 2 ጊዜ 2 4 ስንት መሆን አለበት? ኔጌቲቭ 1። 4 ከዚህ ጋር ሲባዛ 3a ኢኳል ቱ -4 ይሆናል። a እንዲቀር ኦቨር 3 ኦቨር 3 a ኔጌቲቭ 4 ኦቨር 3 መሆን አለበት። a ኔጌቲቭ 4 ኦቨር 3 b ችግር የለውም ስንትም ቢሆን። አሁን ልዩነቱ እዚች ጋር ፓራለል ሆነው እንዲቆዩና ኮኢንሳይድ እንዲያደርጉ እቺ ቢን እንትን የምናደርገው
ቢ2 ከሆነች ምን ታረጋለች? ኮኢንሳይድ ታረጋለች። ቢ የቢያቸው እዚህ ጋር ያለው ቢ የቢ ዋጋ አይደል? ቢ እኩል ሲሆን ይሄ 2 እና ቢ2 በሚሆንበት ጊዜ ምን ሆነው ስሎፓቸው ተመሳሳይ ሆነው ቢያቸውም ሲመሳሰል ዘሴም ላይን ላይ ነው የሚሆኑት። ስሎፓቸው ተመሳሳይ ሆኖ ግን ቢያቸው የተለያየ ከሆነ ፓራለል ነው የሚሆኑት ሳይነካኩ። ኮኢንሳይድ መነካካት፣ ይሄ ደግሞ ዲስቲንክት ሆነው ሳይነካኩ